ቀጥ ምቀኛ ነው የሆነው ታውቃለህ። ገብቶ እኔ እያለ ይላል እንዴ። እሺ ማውራት ትችላላችሁ። ኤሪክ አውሩ፣ ተነጋገሩ ምናምን ጥሩ ከተግባባችሁ ፎሎ ተደረጋችሁ ታወራላችሁ። ኦኬ ሃይማኖትሽ ግን ምንድን ነው? ኦርቶዶክስ። ከዚህ በፊት ምንም ሃይማኖት ቀየርሽ ምናምን አታውቂም? አላውቅም። ሞር ፎከስ የማደርገው እኔ ሃይማኖት ላይ ነው። ገባሽ አይደለም? ከዛ በኋላ ያለው ደግሞ ያው ምን ያህል ትንሽ ተምረሻል ወይ ምናምን የሚለው ነገር ነው። ከዛ ሌላ ምንም የምፈልገው ነገር የለም። አዲስ አበባ ነው ያለሽ መሰለኛ? አዲስ አበባ ነኝ። የሌላ ሀገር ዜግነት አለሽ እንዴ? እሱ ማለት አልፈልግም እዚህ ላይ። እንግዲህ ታዲያ እንዴት ነው ኮሚኒኬሽን ላይ ጎበዝ የምትሆኝበት? በምን አይነት መንገድ ነው? ያው እሱ ፕራይቬሲ ነው። ያው እዚህ ጋር መጨረስ አለብን ስትይ ስለሰማው እዚህ ጋር ነው እንግዲህ ልጠያቂዎች ልጠይቅሽ እና ልትመልሽልኝ የምትችው። ካልመለሽልኝ ለእኔ አይሆንም። ማለት የኔ ሲቲዝን ለአንተ የሚጠቅማል ኢትዮጵያ የምኖረው አሁን ላይ። ስለዚህ አሁን ማወቅ ስላለብኝ ነው። የሚያገናኘው ነገር አለ ብዬ አላስብም። ስለሚመለከት ነገር እስከሚመለከታላችሁ እንደው ከተግባባችሁ ቤዚክ ነገር ስላልሆነ ጀስት ጎ ቱ ዘ ቤዚክ ቲንግስ። ከዛ በኋላ ብዙ ነገር ታወራላችሁ እኮ ስትግባ እንትን ስትሉ። ይሄ ላይ እንደ እንትን ነው እንዲህ አንዳንድ ነገሮችን ፕራይቬት የምታደርግ ከሆነ ማውራቱ የዛን ያህል ሊያጓጓኝ አይችልም። ገብቶሃል? እና ቲክ ማድረግ ላትፈልግ ትችላለች። ዛስ ፕራይቬሲ። እንግዲህ ዱዋል ሲቲዝንሽፕ ካላት አውጥታ መናገር የለባትም ፐብሊክ ላይ። ትንሽ እሺ፣ ሌላ የምጠይቅሽ ጥያቄ ሰውነትሽ ላይ ታቱ ምናምን አለ እንዴ? ኦኬ ጥሩ። ሌላ ጥያቄ ያለሽ አንቺ የምጠይቂኝ ነገር ምናምን? ላይክ አንተ ሃይማኖት ምንድን ነው? እኔ ኦርቶዶክስ ነኝ። ኃይለኛ አክራሪ ኦርቶዶክስ ነኝ። አሪፍ። እኔም ሃይማኖት ላይ ብዙም አይደለሁም፣ ግን ምንም አይደለም። ሜክ ሰንስ ነው። 28 ነኝ እኔ። አሪፍ። ምንድን ነው የምትሰራው? ሁለት ስራዎች ነው የምሰራው። ያው ስራዬን እዚህ ጋር አልናገርም፣ ግን ስራ አለኝ። አይ ገበሬ ነኝ ምናምን ብለህ ካልመሰለኝ። አዎ የግል ስራዎች አሉ፣ ተንቀሳቃሽም ስራዎች አሉ። ገበሬ ነን አይደለህም? መልሱ ገበሬ ላይ ዶሮ እርባታ ላይ ነው የምሰራው አይደለም? ነው። ሌላ ጥያቄ አለሽ? የት ነው የምትኖረው? እኔ ነው የምኖረው። ወደ ኢትዮጵያ መጥቶ የመኖር እንትን አለክ? ፕላን አለክ? ፍላጎቱ አለሽ አንቺ? አልከኝ? ኢትዮጵያ የመኖር ፍላጎቱ አለሽ? አሁን ላይ ኢትዮጵያ ነው የምኖረው። አይ ፊውቸር ወደፊት የምፈልገው ኢትዮጵያ መኖር ነው። ያ ወደ ከአዲስ አበባ ውጭ ማለት ከከተማ ውጭ ነው መኖር ሀሳቤ። ጥሩ እናወራበታለን። አለክ እንደሱ ፕላን ነው? ወደፊት ያ አንደኛ ነገር ዲስታንስ ምናምን ሪሌሽንሽፕ ዲስታንስ ሪሌሽንሽፕ
እና በቃ ፕላኔ እንደሱ ነው። እኔ የምፈልገው ለቀልድ ምናምን እንዳይመስል ከምሬ ነው። እኔ የምፈልገው ላይ ከክፍለ ሀገር ምናምን ሆኖ እንደዚህ እርባታ ልምናላ ላይ ከአኒማል ኤምፕላም ኬር ላይ ምናምን መስራት ስለምፈልግ እና ፓርትነር ደግሞ እንደዛ ማንፈልግ ነው። ቬተርነሪ ነው አይደለም? እኔ ነርስ ነኝ። ነርስ ሂውማን ቢንግ ነው ወይስ ሂውማን? ኦኬ። እና ያ ለዛ ነው ክፍለ ሀገር ነው እያልኩ ያለሁት እንጂ ለቀልድ አይደለም። ሰው ይህ እንትን ነው ሜዲሲን ሆኖ ቬተርነሪ የእንስሳት ሐኪም ነበር የመሰለኝ እና በዛ ምክንያት የሆነ ወደ ክፍለ ሀገሩ እንትን ያለችው ብዬ ቲንክ አድርጌ ነበር። አይ ናይስ ነው፣ አደንቅልሻለሁ ፍላጎትሽን። እናያለን። ጠይቀኝ ብላ ሌላ የለም፣ የምጠይቅሽ ጥያቄ የለም። ግን ያችን የዜግነቷን ነገር ብትነግሪኝ ደስ ይለኛል። አንድ ስቴፕ ሊሄድ እችላለሁ። ያው የኔም ግልጽ ስለሆነ አንተ የዩኬ ሲቲዝን ነው? የኔ እንደዛ ነው። ኦኬ። እኔ ፕራዮሪቲ ነው ይሄ ነገሩ ማለት ነው እንጂ አስቤ ምን የምትለው ነገር አይደለም። እና በማየቱም ጉዳይ ደግሞ ላይ ምኖረ ኢትዮጵያ ነው ምናምን እና እኔ ከሀገርም ውጭ ኖሬ ምናምን ፕሪፈር ማድረገው ኢትዮጵያ ውስጥ መኖር ነው። ለዛ ነው እና ፕራዮሪቲ ነው። ሀሳብ ቅረት አለው ብለን ክፍለ ሀገር ነው መኖር የምትፈልጊው? ሜቢ ውሃ የሌለበት ፕሌስ ከሆነ ውሃ የሌለበት አካባቢ ከሆነ ውሃ እንዴት ነው ተጠቅመሽ አምጥተሽ ነው ምግብ ሰርተሽ አድርገሽ ምናምን እንዴት ነው ይህን ነገር የምታስቢው? ውሃ የሌለበት ያው ሰዎቹ እዛ እንደሚኖሩት ላይክ ላይፉን አረጋለሁ ያስባለሁ። ባባ ሰው እኮ እንኳን ሀገሩን ባህል ምናምን ያኗኗር ዘዴ ቀርቶ ከሀገሩ ራሱ የነሱ እንትን አዳፕት አድርገው ይኖራል። ገባ? ስለዛ ያኛው ለእኔ ዲፊካልቲ ሆነው ብዬ አላስብም። እና ደግሞ ያው ፓርትነር ሲሆን ደግሞ ያው ጠንካራ መሆን አለበት። የስራውን ምናምን በደንብ እሱ መስራት አለ እያስበ የእንጨቱ ጭስ ይገልሻል። አንቺን አትችይውም ነው። ኦኬ